እንደዛ እያለች ይህንን ወቅት አሁን ከሰኔ 26 ጀምሮ የጀመርነውን ወቅት ዘመነ ክረምት በማለት ትጠቀማለች ወይም ትጠራለች። ዘመነ ክረምት ደግሞ ፍሬ የሚገኝበት ሳይሆን ዘር የሚወርድበት ወይም የሚዘራበት ምድር በዕለተ ሰሉስ በፈጠራት ጊዜ ደም የሰረመው በቤተክርስቲያን ቋንቋ ጉንተን መስላ ብለው ይተረጉማሉ አባቶቻችን። ያንን መስላ የምትታይበት የጠነከረው ምድር የሚላላበት የተሰነጣጠቀው ምድር ሁሉ ዝናብ አግኝቶ የሚረሰርስበት እግዚአብሔር ሰማዩን ዝናብ ለዘር ጠል እንዲሰጥ የሚያደርግበትና ምድር አደራ የምትቀበልበት ወቅት መሆኑን ይናገራሉ፣ በተግባርም ይገለጣል። ምናልባት አሁን ያለንበት ወቅት ክረምት ይመስላል ወይስ አይመስልም ስንል ተፈጥሮ ራሷን የምትቀይርበት ወይም ወደ ኋላ የምትልበት ጊዜ አለ። አሁን ነጋሪት የሚመስለው ነው አይደለ? ክረምት ነው፣ በዘመኑ በአጠራሩ ክረምት ነው። ነገር ግን ዝናቡ የሰቀቀበት፣ ዝናቡ የራቀበት፣ ሰላም የራቀበት፣ ፍቅር የራቀበት፣ አሁን የራቀን ሰላም ብቻ አይደለም፣ ፍቅሩም ርቆናል፣ ሰላምም ርቆናል፣ ሁሉም ነገር ርቆናል። ለምን እንደሆነ ይህንን እያንዳንዳችን መጠየቅ ያስፈልገናል። ከሰላም ባሻገር ደግሞ ድርቅ ከበዛ ረሃብ ይከተላል። ረሃብ ከሆነ ምን ያህል ጥፋት እንደሚያስከትል የእያንዳንዳችን የምናውቀው ጉዳይ ነው። ስለዚህ ይህንን ወቅት የቤተክርስቲያን ዘመነ ክረምት እንደመሆኑ መጠን ዛሬ ላይ ደግሞ ስለ ዘር መድኃኒታችን ኢየሱስ ክርስቶስ ያስተማረውን የወንጌል ክፍል መነሻ አድርጋ ታስተምራለች ወይም ትናገራለች። እና ያነሳነው አሁን የነገርኳቸው የቅዱስ ሉቃስ ወንጌል 8ኛው ምዕራፍ ላይ ተራ ቁጥር 3-4 ጀምረን እስከ 16 ድረስ ስንመለከት ስለ ዘር የሚያወራ ወጣ ዘይዘር ከመ ይምራ ዘርኦ ብሎ ይበልጥ ግን ቀጣይ የምናገኘው የቅዱስ ማቴዎስ ወንጌል 13ኛው ምዕራፍ ላይ በደንብ ዘር አድርጎ በሰፊው ያስገነዝበናል። ስለዚህ ዘሩን ቃል እግዚአብሔር ነው የሚለው መነሻ ኃይለ ቃላችን ላይ ለመድረስ መድኃኒታችን ኢየሱስ ክርስቶስ ይህንን ወንጌል ያስተማረበት ዕለቱ ሰዓቱን ላይታወቅ ይችላል። አባቶቻችን ሊቃውንተ ቤተክርስቲያን ሲያስተምሩ የወንጌል ቅደም ተከተል የለውም። የድጓና የወንጌል ቅደም ተከተል ይህ በዚህ ቀን ተነገረ፣ በዚህ ቀን ነው ያስተማረው የሚባል ብዙ ተራ አይጠብቅም ይላል። አንዳንድ ግን በመሰረታዊነት የሚታወቁ ያስተማረበት ጊዜ ይታወቋል። ወደ ትንሣኤው ስንገባ የተራራው ስብከት የሚባለው ላይ ወቅቱን ባናውቀው እንኳን በታሪክ ስናጠና የትኛው ተራራ ላይ እንዳስተማረ ምን ጊዜ እንዳስተማረው በከፊል መረዳት ይቻላል። ስለዚህ መድኃኒታችን ኢየሱስ ክርስቶስ በምሳሌ ካስተማረባቸው በጣም ሰፊ ዝርዝር ሀሳብ ከያዘው የወንጌል ክፍል መካከል ምሳሌ ዘር ያስተማረበት ነው። በምሳሌ ለምሳሌ ማስተምራል፣ በምሳሌ ያስተምራል፣ ያለ ምሳሌ ቀጥታ ያስተምራል። መድኃኒታችን ኢየሱስ ክርስቶስ ስለ ጾም ሲያስተምር ምሳሌ አልሰጠንም። ስለ ሌላው ሲያስተምር ምሳሌ ያልሰጠበታል። እነዚህን ሲያስተምር ሌሎችም በርካታ ነገሮች አሉ። ስለ ራሱ መሰቀል ሲያስተምረን፣ ስለ ትንሣኤው ሲያስተምረን፣ ቃለ እግዚአብሔርን እንዴት መቀበል እንዳለብን፣ እንዴት መስማት እንዳለብን ሲያስተምረን፣ የእያንዳንዳችን ልቡና እንዴት እንደሆነ የእግዚአብሔርን ቃል ለመቀበል እንዴት ማዘጋጀት እንዳለብን ሲያስተምረን ምሳሌን በማንሳት አስተምሮናል። ስለዚህ ዛሬ ዘሩ የእግዚአብሔር ቃል ነው የሚለውን አስተምሮ ለሐዋርያቱ ሲያስተምራቸው ዘሩን በአራት አይነት ከፍሎ ያስተምረዋል። ያ ማለት ዘር የሚዘራ ሰው ገበሬ ወይም አንድ አርሶ አደር ዘሩን ጭኖ ሄዶ ዘር ሊዘራ ወጣ ይላል። ሲዘራ ደግሞ ዘሩ በአራት አይነት ቦታ ላይ ወደቀ ነው የሚለው። በሰፊው ይህንን ወደዚህ መሄድ አልፈልግም፣ ሌላ መራኩሮች ሊኖሩ ስለሚችሉ። ስለዚህ ሲዘራ መጀመሪያ ላይ የተዘራው ዘር ምን ላይ ወደቀ ካለ መንገድ ላይ ወደቀ ነው የሚለው። መንገድ ላይ ሲወድቅ ወመጡ ሰዎች ሄደው
ስለሚመላለሱበት የሰዎቹ መውጫ መውረጃ ስለሆነ ሰዎች ረገጡት። የሚሰወርበት ራሱን የሚደብቅበትን አፈር ስለሌለው የሰማይ ወፎች መጥተው ዘሩን በሉት ይላል። የመጀመሪያው ዘር ይህ ነው። ሁለተኛው በሁለተኛ ደረጃ ደግሞ ክርስቶስ ያስተማረበት ሁለተኛው ዘር የት ላይ ወደቀ ካላችሁ አለት ላይ ወደቀ ይላል። አለት ማለት ነው ወይም ሌላ ትንሽ አፈር ያለው ለመቅረት ያህል የሚሆነ አፈር ያለበት ቦታ ላይ አለት ላይ ወደቀ። ነገር ግን ትንሽ በቀለና ከበቀለ በኋላ ፀሐይ ሲመታው ምቹ መሬት ስር የሚሰጥበት እናንተ ስታስተምሩ በሳይንስ ደረጃ ወደ ላይ ወደ ታችን ያጋባል ተፈቱ። ስለዚህ ወደ ታች የሚያልፍበት ስለሌለው ወደ ታች አላደገ ወደ ላይ ማደግ አይችልም። ስለዚህ ያ ወዲያው በቀለ። ነገር ግን መሬቱ ምቹ ስላልሆነ አፈር ስለሌለ ለመቅረት የሚሆን እርጥበት የሚያገኝበት ልምላሜ የሚያገኝበት ውሃ የሚያገኝበት ሌላ ነገር የሚያገኝበት ምቹ መሬት ስላልሆነ ደረቀ። ይረቀረ የመጀመሪያው ጭራሽ አፈቀረ። ሁለተኛው ደግሞ ሲዘራ የት ላይ ወደቀ? ሾህ መካከል ወደቀ ይላል። ይህ በቀል ሲጀምር ሾህ አጣበቀውና በዚያም እየወጋ ጠቀቀው ማደግ አልቻለም። አራተኛው ዘር የት ላይ ወደቀ ካላችሁ ለምለም መሬት ላይ ወደ መሬት ውስጥ ተምር ሰናይ ነው። መልካም መሬት ላይ የወደቀ ዘር አለ ይላል። ምንም ችግር ያልገጠመው ዘር ይህ ዘር በቀለ፣ አደገ፣ ለመለመ፣ አፈራ። ውጤቱ ደግሞ መልካም ነው የሆነው። ስንት ያፈራ መልካም ነው። እያንዳንዱ ቅንጣት አንዱ ቅንጣት 30 አንዱ ቅንጣት 60 አንዱ ቅንጣት 100 ማፍራት ይቻላል። ስለዚህ ስንት አይነት ዘሮች አየን ካለ 4 አይነት ዘሮች ጠቅላላ ብለን ስንመለከተው መሬት የተባለ ዘር የወደቀበት መሬት የተባለ ማን ነው ከተባለ የእናንተና ይልኩናል። የሰው ልጅ መሬት ነው። በርግጥ በተፈጥሮ መሬት ነው አይደል? አዳም መሬት አንተ አይደለም። ወዲያ በወሊዱ መስኮ የምናገኘው አንተ መሬት ነው፣ ወደ መሬትነት ትመለሳለህ ነው የሚለው። ወደ እግዚአብሔር መሬት ነው ነው የሚለው። እግዚአብሔር መሬት ነስቶ አዳምን ከአራቱ ባህርያት ሲነግረው መሬት ነስቶ ሰው አድርጎ ከአራቱ ባህርያት እንደፈጠረው አይደለም። ይህ የምናውቀው ተፈጥሯችንም በራሱ መሬት ነው። ስለዚህ የሰው ልጅ መሬት በማለት የሚያስከትሉ በርካታ ታሪኮች፣ በርካታ ጽሑፋት መጻሕፍት አሉ። እግዚአብሔር የዘራበት ዘሩ የወደቀበት የሰው ልጅ ነው መሬት የተባለ። ስለዚህ ዘራቸውን ያልመለሱ ለዘር ምቹ ያልሆኑ የተለያዩ መሬቶች አይተናል። እናንተና እኔ ከየትኛው መካከል ነው የምንመደበው? የእናንተና እኔ ልኩና ዘሩ ሲዘራበት እንደ መንገዱ ወፉ ለቅሞ እንደሚወስደው ሰዎች እንደሚረሱት ነው ወይ ልቦናችንን? የእግዚአብሔርን ቃል ሰምተን ወደ ስራና እንተገብረዋለን ወይ? አሁን መስራት ብቻ አይደለም። መጽሐፍ ቅዱስ ካለኖች መካከል መጽሐፍ ቅዱስ የሌለን ቅዱሶች ነው የምንሆን። ማንም ማይሽን ሰው ላይኖር ይችላል። በዚህ ዘመን ያው በጣም አናሳ ሰዎች ጋር ሆኑ። አሁን ችግሩ ምንድን ነው ማለት የማመን ችግር፣ የመጽሐፍ ችግር አይደለም። የተግባር የስራ ችግር፣ የመምህር ችግር አይደለም። ቤተክርስቲያን ታስተምራለች፣ ቤተክርስቲያን መልዕክትን ታስተላልፋለች። አሁን ዘሩን የማቀል እንደ ጻድቃን እንደ ሰማዕታት እንደ ሌሎቹ ምትየቆ ለሰብረ ለሁሉ አለመረ ሀወርሱ ሀብረንዳስ ሰው ዓለሙን ቢገዛ ቢረዳ ገንዘቡን ሁሉ ቢያፈርስ በእሱ ከተሞካ ምን ይጠቅማል ብለው ዓለምን ቃል እግዚአብሔርን ሰምተው ወደ ምናምን ይሄዱ የነበረ እንደሚሰበዳቸው አሁን ገዳማውያን የምናነሳት እዚህ ሰመረሰባት ሮዛነ መረኮታት ምንላቸው መቅብለ ሰማዕታት ምንላቸው ሊቃውንት ምንላቸው ሌሎችም እኮ ይህንን ዓለም ልጠው የሄዱ ሙሉ ቦታቸው ነው ካላችሁ የእግዚአብሔር ዘር ውስጣቸው ላይ ገብቶ የእናንተ እና እኔ ልኩና ላይ ግን የእግዚአብሔር ቃል እንዳይበቅል የሚያደርጉ ነገሮች አሉ። ሞት የተመሰረው ያወሳል መንገድ ላይ የወደቀውን ወደ ዓለም ወጉ ደግሞ ይበላ ከወቅ ፈጣሪ የሆነ ወጎች ዘሩን ወዲያውኑ ገበሬው ዘርቶ ሲሄድ ከሚለቁት በመጠነ የሰማነውን ቃል እግዚአብሔር ውስጣችን ላይ እንዲያደርግ እንደው የተመደበው ምግብ እንኳ እኮ ያዛል አይደል? ያዛል። ሌላ በሽታ ገጥሞ የሚወጣ ካልሆነ ያዛት እኮ የተመደበው ምግብ የሰማነው ቃል እግዚአብሔር ውስጣችን ላይ መኖር እንዳይችል የሚያደርገው እሱ ነው። ከቤተ ክርስቲያኑ ቅድመ ቤተ ክርስቲያን ለማቀሙ ብላ ቤተ ክርስቲያን አትገዳደሉ ብላ ቤተ ክርስቲያን አትስረቁ ብላ
ስለዚህ ገና ጥቁር እንደወጣ ነው ግን ይጣምራል። ጥቁር እንደወጣ ነው ገና ሌላ ነገር እናደርጋለን። ጥቁር እንደወጣ ነው የተመደሱ ውስጥ በጎ ሰዎች እንሆናለን። እንደውም ጥቂቶች ካልሆኑ አብዛኛው በጎ ውስጥ ነው ደረሱ የሚገባው። በጎ ሰዎች ያንን ይመስለን ነገር ግን ወዛው ነው የሚለወጥ ሰዎች አሉ። ስለዚህ መልካም ምን መሆን ያስፈልገናል። ሶስተኛው ነገር ለመሆን አለም ደግሞ አያስፈልገንም። አለም መሆን ያለብን አለም ለምን እንደሚጠቅም አንተ በሙሉ መድኃኒታችን ኢየሱስ ክርስቶስ ባለት አስተምሮበታል። አለም የሚለው የሚጠቅመን ነው ማለት የእግዚአብሔርን ቃል ለመቀበል ሳይሆን አለም ጥሩ ነው፣ አለም ብርቱ ነው። አይ ሁሉ ይፈራረቅበት ሌላ ነገር አይወጣም፣ ችግር አይደርስበትም። ስለዚህ ሃይማኖታችሁ ካሉ የሚሉ ሲሆኑ እንደ አለት መሆን ያስፈልገናል። እንደ ንጉሥ ወይም እንዳሸዋ ሳይሆን አለት መሆን ያስፈልገናል። አሁን ግን መሆን ያስፈልገው ምንድን ነው? የላዳ መሬት ስናውቆ የእግዚአብሔር ቃል ነው ይመጣል። ምድርን ያረሰርሳል። ምድርን የተሰነጣጠቀውን እንዲገጥም ያደርጉ ምድርን ነገር ምቹ ያደርጋል እኮ የት ነው ካላችሁ ዝናብ ሲወርድ እኮ ነው። የፍቅር ዝናብ እኮ ያስፈልገን ነበረ። በእውነት የተለያየውን ልቡናችን አንድ ቢያደርጉ የደረጀነውን ልቡናችን የሚያስፈልገን ነገር ምንድነው ካልን መልካም መሬት መሆን የእግዚአብሔር ቃል እንዲበቅልብን ያ በሶስቱም በአራቱም መሬቶች ላይ የተዘራው ዘር ምንድነው ካልን ዘሩ ቃል እግዚአብሔር ሆነ ዘሩ የእግዚአብሔር ቃል ነው። ደቀ መዛሙርቱ ተከትለው ዘሩ ምንድን ያሉት? ዘሩ ምንድን ሲሉ የሰጣቸው ያንን ነው። መንገድ ላይ የወደቀው ዘር ወዲያው ሰጥቶ ነገር ግን ቃሉን በሚረሳ ሰው የሚረሳ ሰው ልቡና ነው። አለዛ የወደቀው ሰው ደግሞ ትንሽ ሰማ ትንሽ ተራራሩ ነገር ግን ችግር በደረሰበት ጊዜ ወዲያውኑ የሚችል ሰው መካከል የወደቀው ቃሉን ተቀብያለሁ ብሎ ስጋዊ ፍላጎት የሚለው ነገር የሹመትን የቤተሰብን የገንዘብ ፍቅር በርካታ ዓለማዊነቶች አሉ። በእነዚህ አፈስቦ እግዚአብሔር የሚተወው ወይም ሃይማኖት የሚተወው ሶስተኛው አራተኛው ነው የመጨረሻው መልካም ዘር የተባለው ቃሉን ሰምተው ስራ የሚሰሩ ሰዎች ናቸው። ቃሉን ሰምተው ስራ የሚሰሩ ሰዎች ናቸው ይላል። ስለዚህ እኛ ቃሉን እንሰማለን፣ እናነባለን፣ እንማራለን። ችግሩ ምንድነው ካላችሁ ዘሩ እንዲበቅል ማድረግ ያለመቻላችሁ ነው። ስለዚህ በእውነት አባቶቻችን ቅዱሳን የእግዚአብሔር ቃል እንዲበቅል ልቡናቸው ውስጥ መልካም ሁሉ ሆነው መልካም ሰብዕና ኑሯቸው ልቡናቸውን ለእግዚአብሔር ከፈቱ መልካም ሰዎች ነው። እግዚአብሔርን በጥሩ ሰብዕና ሆነው ማገልገል ችለዋልና እኛም ቃለ ወንጌሉ የእግዚአብሔር ቃል በውስጣችን በቅሎ መልካም ስራ መሰል የእግዚአብሔር መንግሥት እንድንወርስ አምላካችን እግዚአብሔር በቸርነቱ ይርዳን። የመከረን የገሰጸን ያስተማረን አምላካችን እግዚአብሔር ክብርና ምስጋና ይግባው። ይቆዩልን። አሜን። ቃልዎት ያሰማልን።